ሰላም የኔ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ እንግዲህ ያለሁበት አካባቢ ዝናባማ ነው፣ በጣም ደመናማ ነው። ስለዚህ ከጧት ጀምሮ ያለውን የምግብ አክቲቪቲ ላሳያችሁ አሰብኩኝ። በዛም አንዳንድ ነገር እየተጨዋወትን ማለት ነው። እንግዲህ እንደምታዩት ቁርስ በዚህ መልኩ ተመግበናል፣ ቀለል ባለ መንገድ ማለት ነው። እንግዲህ አሁን ቀጣዩ ደግሞ የምሳ ዝግጅት ነው። አርፍጄ ስለተነሳሁኝ ማለት ነው ቶሎ ለመጨረስ በዚህ መልኩ እየሰራሁኝ ነው። ዛሬ በየአይነቱ ነው ለመስራት ያሰብኩት። እስኪ ደግሞ አብረን እንስራ፣ ሂደቱን አብረን እያየን ማለት ነው። አንድ ነገር ጠዋት ላይ ትንሽ ረብሾኝ ነበር። እሱ ምንድነው አንዳንድ የስራ ሁኔታዎችን በማሰብ አንዳንድ ደግሞ ያልሆኑልኝን ነገሮች በማሰብ እንዲሁ ትንሽ ድብርት ነገር ተሰምቶኝ ነበረ። ግን በኋላ ላይ ደግሞ እግዚአብሔር እንዳለኝ አሰብኩኝና ወደ ኋላ ዞር ብዬ ያለፍኳቸውን ቀናቶች ሳይ በራሴ ሆነ አንድም ነገር የለም እኔ አስቤ አውጥቼ አውርጄ ያመጣሁት አንዳችም ነገር የለም። ከጭንቀቴ ውጪ በላይ ላይ ችግሮችን ከመጨመር ውጪና እግዚአብሔርን ከማሳዘን ውጪ ያደረኳቸው ነገሮች እንደሌሉ አስታውሼ እግዚአብሔር በዛ ነገር ሲያጽናናኝ ነበርና ዛሬም እኔ ደግሞ እንግዲህ እላችኋለሁ ለእናንተ ለወዳጆቼ ለቤተሰቦቼ በእውነት በማንኛውም ሁኔታ ውስጥ ብትሆኑ እግዚአብሔር ካየላችሁና ካሰበላችሁ ነገር እናንተን የሚያወርድ ሰው የለም። ኢቭን የእናንተ ሀሳብ ጭምር ማለት ነው ከፍም ዝቅም ሊያደርግ የሚችል አንድ አምላክ ብቻ ነው እና ነገራችንን በጸሎት ለፈጣሪ እናስታውቀው እንጂ በአንዳች ነገር እንዳንጨነቅ። በአንዳች ነገር አትጨነቁ። በዚህ ሰዓት ያላችሁበትን ሁኔታ የሚያይ ደግሞ አንድ አምላክ አለ፣ እግዚአብሔር። ስለዚህ በዚህ ቃል ሁላችንም እንድንጽናና እንድንበረታታ ለማለት ያህል ነው። እግዚአብሔር ደግሞ ይረዳል እና ምንም የሚያስጨንቅ ነገር የለም። ያው የሚያስጨንቀ ነገር ጠፍቶ ሳይሆን ግን ደግሞ በጭንቀታችን ኖረን ስለማናቅ ሁሉን ለሚችል ለፈጣሪ አሳልፈን መስጠት አለብን ማለት ነው እና ይህንን ልላችሁ እወዳለሁ። በጣም አመሰግናለሁ ሀሳቤን ሼር ስላደረጋችሁ። እኔም በጣም ደስተኛ ነኝ ሀሳቤን ሼር ስላደረኳችሁ። ለኔ አዲስ የሆናችሁ ሰብስክራይብ ሳታደርጉ እያያችሁኝ ያላችሁ ካላችሁ ባካችሁ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ቤተሰብ እንሁን። እንግዲህ አብረን ደግሞ ያለውን ዴይ ቱ ዴይ ያለውን ከኩኪንግ ውጪ ያለውን ደግሞ ነገር እንድንጫወት እንድንነጋገር ቤተሰብ እንሁን ለማለት ፈልጋለሁ። አመሰግናለሁ ወደ ዩቲዩብ ቻናሌ ደግሞ ስለመጣችሁ። እስኪ እናንተ ደግሞ ያላችሁበትንም ሁኔታ ሊሆን ይችላል እየሰራው ካለሁት ኩኪንግ ጋር በተያያዘም ሊሆን ይችላል ማስተላለፍ የምትፈልጉት ነገር ካለ ወይም ደግሞ ማለት የምትፈልጉት ነገር ካለ እባካችሁ ኮሜንት ላይ ማስቀመጥ እንዳትረሱ። እንነጋገር። በዚች ምድር ላይ ብቻውን የተፈጠረ ወይም ደግሞ ብቻውን እንዲኖር ተደርጎ የተሰራ ሰው የለም። ሁላችንም አንድ ላይ ሆነን በዚህ በሶሻል ሚዲያ በእያንዳንዱ ጉዳይ ላይ መነጋገር እንችላለን እና እባካችሁን መናገር የምትፈልጉት ነገር ካለ እዚሁ እንነጋገር፣ እንጨዋወት፣ ቤተሰብ እንሁን ለማለት እወዳለሁ። አመሰግናለሁ። እንዲህ ወደ ምግባችን ስንመለስ ጎመናችንን ሰርተናል። አሁን ቀይ ስሩ ነው ሁለተኛ የተተካው። አሁን ደግሞ ሽሮ እንቀጥላለን ማለት ነው። ይሄው እንደምታዩት ለሽሮ ቲማቲም ጨምሬ አቁላልቻለሁ። በርበሬ አልጨምርም፣ ምክንያቱም ሽሮዬ ኦሬዲ ምጥን ነው የተዘጋጀ ነው። ስለዚህ ሽሮ ሳልጨምር ውሃ ከልስበታለሁ። አሁን ውሃችን ፈልቷል። ሽሮአችንን ጨምርና ጥቅል ጎመንም አለ።
ከካሮት ጋር ነው የምሰራው። ከለሩ በጣም ነው የሚያምረው እንደምታዩት። ትንሽ እርድ አድርጌያለሁ። እሺ ቤተሰቦቼ ምሳ ደርሷል። አሁን ምሳ እንበላና ከዛ ወደ ቡና እንቀጥላለን ማለት ነው። በጣም ደስ የሚል አየር ነው ያለው። እዚህ ያለሁበት ቦታ ይዘንባል፣ ብርድም አለ፣ ግን ያን የሚያህል ደግሞ ጠንከር ያለ ብርድ አይደለም ያለው። ስለዚህ ብቻ በጣም ደስ የሚል ዌዘር ነው ያለው። ቡና እንጠጣለን። ያው በቃ በቆሎ እየበላን አሪፍ ጊዜ እናሳልፋለን ማለት ነው። እንግዲህ እንደምታዩት ቡናችን ቀራርቧል። ቡናችን እየፈላ ነው። እንግዲህ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ፣ አሪፍ ሰንበት ይሁንላችሁ እያልኩኝ በዚሁ እንግዲህ ዛሬውን እንቋጫለሁ። በቀጣይ እስከምንገናኝ ሰላም ሁኑ። መልካም እሁድ፣ መልካም ጊዜ ይሁንላችሁ። ባይ ባይ።